ሰላም የኢትዮ ቴክኖሎጂ ቤተሰቦች፣ እንግዲህ በዛሬው ቪዲዮአችን 5 ቀላል ኢትዮጵያ ውስጥ የኦንላይን ገንዘብ ማግኛ መንገዶችን ነው የምናየው። እንግዲህ ቪዲዮውን እስከ መጨረሻ ድረስ ከተከታተላችሁት እጅግ በቀላል ዘዴ እንዴት ገንዘብ መስራት እንዳለባችሁ ነው የምናሳያችሁ ማለት ነው። አንደኛ እንግዲህ ፍሪላንስ የሚል ነው። ፍሪላንስ እንደ አፕወርክ፣ ፋይበር እና ፍሪላንሰር ያሉ መድረኮች ችሎታችሁና አገልግሎታችሁን በዓለም ዙሪያ ላሉ ደንበኞች እንዲያቀርቡ የሚያስችላችሁ ነው። በጽሁፍ፣ በግራፊክ ዲዛይን፣ በፕሮግራሚንግ፣ በዲጂታል ግብይት የተካናችሁ ከሆናችሁ በተለይ ትንሽ እውቀት እንደነዚህ ባሉ እንትኖች ትንሽ አይነት ችሎታ ካላችሁ በፍሪላንሰር በጣም ሂውጅ የሆነ እንትን ማፍራት ትችላላችሁ ማለት ነው። በጣም ሂውጅ የሆነ ገንዘብ። ለምን በአፕወርክ አሁን ብዙ ሰዎች ናቸው ኢትዮጵያ ውስጥ እየሰሩ ያሉት። በፋይበር ፍሪላንሰር ሆኖ ራሱ በጣም ነው ብዙ ሰዎች እየሰሩ ያሉት። እንግዲህ በዚህ አይነት ስራ ለመሳተፍ ምንድነው ኮንቴንት ክሬተር መሆን ወይም በግራፊክ ዲዛይን ወይም ፕሮግራመር መሆን፣ ኮዲንግ መማር ወይም ደግሞ ግብይት፣ በዲጂታል ግብይት ደግሞ እንዴት መገበያየት እንዳለባችሁ ከነዛ ጋር ትንሽ ስኪል ካላችሁ በእንዚህኛው ማግኘት ትችላላችሁ ማለት። ሁለተኛ ምንድነው የኦንላይን ኮርስ ወይም የመስመር ላይ ትምህርት የሚባለው ነው። ይሄ ደግሞ በአንድ የተወሰነ ርዕሰ ጉዳይ ላይ ጠንካራ ግንዛቤ ካላችሁ የመስመር ላይ ትምህርትን እንዲያማራጭ ብትወስዱ አሪፍ ነው። እንደ tutor.com ወይም ፕሪፕላይ ያሉ ድረገጾች ደግሞ ከተማሪዎች ጋር ያገናኟቸዋል ማለት ነው። የትኞቹን ኮርሶች ተማሪዎች እንደሚፈልጉ ከነሱ ጋር የሚያገናኟችሁ ደግሞ ዌብሳይቶች አሉ ማለት ነው። እነ tutor.com እና ፕሪፕላይ ደግሞ በነዛ መንገድ ሲያገናኟችሁ ተማሪዎችን ለነዛ ተማሪዎች እናንተ ኮርሶች አዘጋጅታችሁ ኦንላይን ላይ ደግሞ ማስተማር ቢቻል ደግሞ መሬት ላይ ደግሞ ወርዳችሁ እንደ ሰሚናር አይነት ነገር አዘጋጅቶ በትንሽ እንደ ቦት ካምፕ የ3 ወር የ6 ወር ኮርስ በማዘጋጀት በዚህም ደግሞ ይቻላል። ሶስተኛ ደግሞ የተቆራኘ ግብይት ወይም አፍሌት ማርኬቲንግ የሚባለው ነው። ይሄ ደግሞ በምትወዱት ቦታ ላይ ያተኮረ ብሎግ ወይም የማህበራዊ ሚዲያ ገጽ ከጀመራችሁ በኋላ ምርቶችን በዛ ተዛማጅ ባለው የቲክቶክ አካውንት ሊሆን ይችላል ወይም ዩቲዩብ በዛ ምርቶችን መሸጥ ማለት ነው። በቃ በቀላሉ እንደዛ። ለምሳሌ እንደ አማዞን ያሉ አሶኬት የሆኑ ከነዛ ጋር ምርቶችን ተሸጡና ከአማዞን ምንድነው ሪፈራል መቀበል ማለት ነው፣ የኮሚሽን መቀበል ማለት ነው። በመሃል እናንተ እንደ ሚዲያተር ሆናችሁ በመሃል ታሸጡና የሆነን ምርት ከአማዞን ወይም ሌላ ሱፐርማርኬት ሊሆን ይችላል ያንን ታሸጣችሁ በኋላ የዛን ምንድነው ሪፈራል ወይም ኮሚሽን በዛ አይነት መንገድ እያገኙ ብዙ ሰዎች ኢትዮጵያ ውስጥ በእንደዛ አይነት መንገድ በጣም ብዙ ሰዎች ይሰራሉ። የተቆራኘ ግብይት ወይም አፍሌት ማርኬቲንግ። አራተኛ ደግሞ ምርቶችን በመስመር ላይ መሸጥ። ይሄ ደግሞ ማለት ኦንላይን ሴሊንግ የሚባለው ይሄም ደግሞ ከአፍሌት ማርኬቲንግ ትንሽ ነው የሚለየው። ይሄ በእጅ የተሰሩ ስራዎች ሊሆናሉ፣ አልባሳት ሊሆኑ ይችላሉ። ሌሎች ምርቶችንም ለመሸጥ የማህበራዊ ሚዲያ መድረኮች ተከፍቱና እነዚህንም ደግሞ ኦንላይን ወዲያው መሸጥ ማለት ነው። በቃ ቀጥታ ሚዲያ እንደ ሶስተኛው ወገን ሳይሆን ይሄኛው ምንድነው ቀጥታ እናንተ ኦንላይን ከጃችሁ ያለውን መሸጥ ማለት ነው። ይሄኛው ከዛኛው የሚለየው ማለት ነው። አምስተኛውና የመጨረሻው ደግሞ የይዘት ፈጠራ ወይም ደግሞ ኮንቴንት ክሬተር መሆን ማለት ነው። ይሄ ደግሞ ምንድነው ዩቲዩብ ወይም ቲክቶክ ከከፈታችሁ በኋላ እዛ ላይ ምንድነው ኮንቴንት ክሬተር መሆን ማለት ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ወይም ሌላ ገንዘብ ኢንካም ማስገኘት የሚችል ፕላትፎርም ሊሆን ይችላል። ያን ከከፈታችሁ በኋላ ምንድነው ኮንሲስታንሲ የሆነ ነገር ፈጥራችሁ የራሳችሁን ኮንሲስታንሲ የሆነ ነገር ፈጥራችሁ ቪዲዮ ክሬት አድርጋችሁ በዛ መልቀቅ ማለት ነው። ባጭሩ በቃ እንደዛ አድርጋችሁ ማለት ነው። ያ ሞኔታይዝ የሆነ ከስታንዳርዱ ጋር የተገናኘ ኮሚኒቲ ጋይድላይን ያልጣሰ ትክክለኛ የሆነ ዩቲዩብ ወይም የቲክቶክ አካውንት ከፍታችሁ በዛ መሰረት ቪዲዮዎችን ጥራት ያላቸው ቪዲዮዎችን አፕሎድ ማድረግ እንዴት ደግሞ ማድረግ እንችላለን የሚሉትን በቀጣይ ቪዲዮ እንሰራበት ይሆናል ማለት ነው። አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ።